رمضان أقبل يا أولي الألباب فاستقبلوه بعد طول غياب. عام مضى من عمرنا في غفلة فتنبهوا فالعمر ضل سحاب. السلام عليكم ورحمة الله وبركاته. وعليكم السلام. الحمد لله وكفى والصلاة والسلام على عبده المصطفى بعد. ከተሰጠኝ ጊዜ አንፃር በአጭሩ መጨመር የሚፈልገው እዚህ ሁላችንም የተሰበሰብነው በሆኑ የኃላፊነት ቦታዎች ላይ ያለን ሰዎች ነን። ኢማሞች ባልሆን እንኳን የምናስተምር ሰዎች ነንና ከኛ ኃላፊነት አንፃር ምን ማድረግ አለብን የሚለው መዳሰስ ይከብዳል። ነገር ግን አንዳንድ ተጨማሪ ጥቆማዎችን ለመስጠት ነው። የመጀመሪያው እንደሚታወቀው ረመዳን ሰዎችን ከረመዳን ጋር ተያያዥ የሆኑ ርዕሶችን አንስቶ ማስተማር ተገቢ ነው። በረመዳን ብቻ ሳይሆን ከረመዳን ውጭ ባሉ ጊዜዎች ከዚያ ካሉበት ሁኔታ ጋር የተገናኙ ርዕሶችን ማንሳትና ማስተማር ተገቢ የሆነ የማስተማር ስልት ነው። ነገር ግን ያ እንዳለ ሆኖ በተለይ ደግሞ ያ የሚፈጽሙትን የዒባዳ አይነት የሚፈጽሙበትን ዋነኛ ምክንያትና መነሻ ወይም ከዚህ በስተኋላ ያለውን ጥበብ ማንሳት ተገቢ ከመሆኑ ጋር በዚህ ላይ ብቻ መገደብ ግን ተገቢ አይደለም። በተለይ ረመዳን ሰዎች ልባቸውን ከፍተው ብዙ ትምህርቶችን ለመቅሰም ዝግጁ በሚሆኑበት ጊዜ ለህይወታቸው የሚያስፈልጓቸው ብዙ ምክሮችን መምከር እንችላለን እና ከዚህ ጋር በተያያዘ አንድ የምንጠቅሰው መርሆ ብዙዎቻችን ከምንሰማውና ከምናየው ነገር አንጻር ተነስተን ነው ርዕሶችን የምንመርጠው ወይም ደግሞ አስፈላጊነቱን የምናጎላው። ነገር ግን እኛ ራሳችን ካለው ሁኔታና ተጨባጭ አንጻር ለሰዎች የሚያስፈልጋቸውን ትምህርት ማቅረብ ይኖርብናል። በሌላ አነጋገር እነሱ የሚፈልጉትን ወይም የሚጠይቁትን ሳይሆን እነሱ የሚያስፈልጋቸውን ትምህርት ማቅረብ የግድ ነው የሚሆነው። አንዳንድ ጊዜ ሰዎች የሚፈልጉት ትምህርት እነሱ የመሰላቸው ነው። አንዳንድ ሰው በሆነ ቦታ ላይ ያጋጠመው ነገር ለሱ በቃ ለህይወቱ ትልቅ ርዕስ ነው ወይም ደግሞ እሱ የሆነ ጊዜ የተደጋገመበት ነገር ህዝብ በሙስሊሙ ላይ ሁሉ የሚደጋገም ይመስለዋልና ስለዚህ ነገር ለምን ትምህርት አይሰጥም እያለ ኢማሞችን በዚህ ላይ ሊገፋፋ ይችላል። ግን እኛ በእንዲህ አይነት ተጽዕኖ ስር በቀላሉ መውደቅ የለብንም። ርዕሱ በእርግጥ አስፈላጊ ሊሆን ይችላል፣ ግን ቅድሚያ የሚሰጣቸው ነገሮች አሉ ማለት ነው። ለምሳሌ ኹጥባ ላይ የምናነሳቸው ርዕሶች አንዳንድ ጊዜ አብዛኛውን ህዝብ የማይወክሉ ሊሆኑ ይችላሉ። ያ እንዳይሆን ብዙዎች የሚያስፈልጋቸውን በተለይ ደግሞ ኢማናቸውን የሚያጠናክሩ በአላህ ላይ ያላቸውን እርግጠኝነት የሚጨምሩ ርዕሶች ላይ ትኩረት ማድረግ ተገቢ ነው። እንደምታውቁት ኢብኑል ቀይም ዛዱል መዓድ በተባለ መጽሐፋቸው ላይ ብዙዎች የሚያደርጉትን ኹጥባ አንስተው የዚያን ግድፈት ሲያወሱ አብዛኛዎቹ በቃ ሰዎች